ሰላም እንዴት ናችሁ? 12ኛ ክፍል ውጤት ተለቋል። ስለዚህ በዚህ ቪዲዮ የማሳያችሁ እንዴት በቀላሉ ውጤታችሁን ማየት እንደምትችሉ ነው። ውጤታችሁን በሶስት አማራጮች ማየት ትችላላችሁ። በዌብሳይት፣ በኤስኤምኤስ እናም በቴሌግራም ቦት ነው። ሶስቱንም አንድ ባንድ አሳያችኋለሁ። እስከ መጨረሻ አብራችሁን ቆይታችሁ ውጤታችሁን ማየት ትችላላችሁ። በዛውም ቪዲዮውን ላይክ፣ ሼር በማድረግ ለተማሪዎቹ አድርሷቸው። እንዲሁም ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ውጤታችሁን በስልክም በኮምፒውተር ማየት ትችላላችሁ። አብዛኞቻችሁ ግን የምታገኙት ስልክ ስለሆነ መጀመሪያ ስልካችሁን ትከፍታላችሁ። ስልካችሁን ከከፈታችሁ በኋላ ክሮም አፕን ትከፍታላችሁ። ክሮም አፕን ከከፈታችሁ በኋላ የመጀመሪያው አማራጭ ዌብሳይት ነው። ሁለት የዌብሳይት ሊንኮች አሉ። የመጀመሪያው result.eaes.et፣ ሁለተኛው result.neaea.gov.et። ከሁለቱ የተመቻችሁን መጠቀም ትችላላችሁ። ለአሁን ግን የመጀመሪያውን እንጠቀም። ስለዚህ እዚህ ጋር ሰርች ባሩ ጋር ተመጡና እንዴት ትጫናላችሁ። ከዛ result.eaes.et ብላችሁ ከጻፋችሁ በኋላ ሰርች ትሉታላችሁ። ሰርች ስትሉት ቀጥታ ወደ ትምህርት ምዘናና ፈተናዎች አገልግሎት ወደዚህ ይወስዳችኋል። ከዛ እዚህ ጋር የምታስገቡት ሬጂስትሬሽን ነምበር እና ፈርስት ኔም ነው። ሬጂስትሬሽን ነምበራችሁን ለማስገባት እዚህ ጋር ሬጂስትሬሽን ነምበር ስር ቦክሱ ላይ እንዴት ትጫናላችሁ። ከዛ ሬጂስትሬሽን ነምበራችሁን ታስገባላችሁ። ሬጂስትሬሽን ነምበራችሁን ካስገባችሁ በኋላ ፈርስት ኔም ለማስገባት ፈርስት ኔም ስር እዚህ ጋር ቦክሱ ላይ እንዴት ትጫናላችሁ። ከዛ ፈርስት ኔም የእናንተ ስም ታስገባላችሁ። ሬጂስትሬሽን ነምበራችሁና ፈርስት ኔም ካስገባችሁ በኋላ እዚህ ጋር ትመጡና ቼክ ሪዛልት የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት ፕሮፋይላችሁን፣ መረጃችሁንና ውጤታችሁን ያመጣላችኋል። ይሄ የመጀመሪያው አማራጭ ነው። ሁለተኛው አማራጭ ከዚሁ ሳትወጡ ወደ ላይ ትወጣላችሁ። ወደ ላይ ስትወጡ እዚህ ጋር ኤስኤምኤስ የሚል አለ። ኤስኤምኤስ የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት ይሄን ያመጣላችኋል። ኤዱኬሽናል አሴስመንት ኤንድ ኤግዛሚኔሽን ሰርቪስ አወር ሾርት ኮድ 6284። ስለዚህ ውጤታችሁን በኤስኤምኤስ የምታዩበት ቁጥር 6284 ነው ማለት ነው። ወደ 6284 ቴክስት በማድረግ ውጤታችሁን ማየት ትችላላችሁ። በተለይ ኢንተርኔት እምቢ ካላችሁ ይሄንን መጠቀም ትችላላችሁ። ሶስተኛው አማራጭ ውጤታችሁን ለማየት ቴሌግራም ቦት ነው። በቴሌግራም ውጤታችሁን ለማየት አሁንም እዚሁ ጋር ከላይ ትመጣላችሁ። ከላይ ስትመጡ እዚህ ጋር ቴሌግራም የሚል አለ። እሱ ላይ ትጫናላችሁ። እሱ ላይ ስትጫኑት እነዚህን ሁለት ምርጫዎች ያመጣላችኋል። የመጀመሪያው ጎቱ ዘ ቦት ወደ ቦቱ ለመሄድ፣ ሁለተኛው ሃው ቱ ዩዝ ኢት እንዴት መጠቀም እንዳለባችሁ የሚያሳያችሁ ነው። ስለዚህ እንዴት መጠቀም እንዳለባችሁ ካላወቃችሁ እሱ ላይ ትጫናላችሁ። ከዛ እንዴት መጠቀም እንዳለባችሁ ያመጣላችኋል። እሱን ካያችሁ በኋላ ጎቱ ዘ ቦት የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት ቀጥታ ወደ ቴሌግራም ቦቱ ይወስዳችኋል። ወርታይ ትወርዳላችሁ። ወርታይ ስትወርዱ እዚህ ጋር ስታርት የሚል አለ። ስታርት የሚለው ላይ ትጫናላችሁ። ስታርት የሚለው ላይ ስትጫኑት ይሄን ያመጣላችኋል። ፕሊዝ ሴንድ ሚ ዩር አድሚሽን ነምበር ቱ ቢግን ይላል። እዚህ ጋር አድሚሽን ነምበራችሁን ታስገባላችሁ። አድሚሽን ነምበራችሁን ካስገባችሁ በኋላ ውጤታችሁን ያመጣላችኋል። እንግዲህ ከሶስቱ አማራጮች በተመቻችሁ ውጤታችሁን ማየት ትችላላችሁ። እንዴት ውጤታችሁን ማየት እንደምትችሉ ግልጽ እንደሆነላችሁ ተስፋ አደርጋለሁ። ሀሳብ፣ አስተያየት፣ ጥያቄ ካለ ውጤታችሁን ስታዩ ያስቸገራችሁ ነገር ካለ ኮመንት ላይ ጻፉልኝ፣ እመልስላችኋለሁ። ለሁላችሁም መልካም እድል እመኝላችኋለሁ። ቪዲዮውንም ላይክ፣ ሼር በማድረግ ለጓደኞቻችሁ አድርሷቸው፣ እንዲሁም ለሌሎች ተማሪዎች አድርሷቸው። እስካሁን መጣችሁ ቻናሉን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ ሌላ ጊዜ እስከምንገናኝ ለሁላችንም ሰላም ይስጠን። ቸር እንሰንብት።